ሰርተ ትሻገራለህ ተብዬ ተሸውጄ ነው የመጣሁት። በ2017 ጥቅምት 6 ነው ወደ ሊቢያ የመጣው። እንኳን አንድ ፋሚሊ ቤተሰብ በድለው ነው የሚደውልልኝ ሰው የለም። እና በቃ እያያችሁ እንኳን አትጨኩኑብኝ። በቃ በማረም በቃ በጣም አመሰግናለሁ። ወደዚህ ያስገባኝ በቃ አመሰግንሽ ነበር። በቃ ቆርጫለሁ ወላሂ ለእናቴ ስለኝ በቃ ያኔ ግራ ገብቶኛል። ምን ራሱ ማለት ምድር ባዶ አይደለችም። ጣራ ላይ ነው እንዳይዙ ፖሊስ ምናምን አለ ማንም የለም ግቢ ውስጥ በቃ እኛ ብቻ ነን አሁን ተደብቀን። ኦኬ ልቀቁንም ብሎ ወላሂ እዚህ ልግኖርና አንተ ግብጽ ኤምባሲ ትኬት ቆርጥላቸው የሚል ትዕዛዝ ቢመጣ ቢቆረጥ ላይ የመመለስ ፍላጎት አለ? ወደ ሀገር አልመለስ። ኦኬ ወደ ሀገር መመለስ አትፈልግም? አንተ መሻገር ነው የምትፈልገው? እንዴት ነው ተሻገረው? አዎ ቲክቶክ ላይ ምናምን እርዳታ እየጠየቅኩ ነው ነገር ኦኬ የግብጽ ኤምባሲዎች እየመለሱ ነው ብለናል። አንድ ኤስቢ እሱን ሰምቻለሁ። ያው ሙሉ መረጃ ባይኖረኝም ለዛ ነው ግብጽ ለመሆን እየሞከርኩ ያለሁት። ወንድማችን ከሪም ግን ወደ ወጣሁት ለዱባይ የገዛሁት ቪዛ ተጭበርብሬ ነው ባንጋት የመጣሁት። በሰሃራ ምናምን አይደለም የመጣሁት እና ሰራ ነበር እንደማንኛውም ሰው። አጋጣሚ ነው ለቀይ መስቀል ስመዘገብ በባለ ትዳር ኬዝ ይፋጠራል ተብሎ ባላገባው አንድ ልጅ እናት ነኝ። እሱ አሁን ተሻግሯል እና በጣም ነው የተሰቃየሁት እዚህ ሀገር። ወላሂ እኔ የሚያግዘኝ ቤተሰብ የለኝም፣ እናት አባት የለኝም፣ የትም ነኝ። የአዲስ አበባ ልጅ ነኝ። አዲስ አበባ ነው ተወልጄ ያደግኩት። ምንም አይነት ረዳት የለኝም። ነጥብ 400 ሺህ ብር ከየትም አምጥቼ እኔ ተስፋ ኑሮኝ እሻገራለሁ ብዬ አላስብም። ተሰብስቦ ቢሰጥህም እዚሁ የራሳችን ዜጎች ሀበሾች እርስ በርስ እየሸጡን እያሰቃዩን ያለ ነው እና በቃ ወደ ሀገራችን እኔ አሁን የበሉን ሰዎች የበሉኝ የሸጡኝ ልጅ እንዳለኝ ያወቁ እዚህ አብረውኝ የኖሩ ሰዎች የሸጡኝ እዚሁ ሻይ ቤት ከፍተው የሚኖሩ ሰዎች ናቸው። ግን በቅም አቅምም ስለሌለ ሰውም ስለማይተባበር ምንም ማድረግ አትችልም። አንድ ሰው ግን ተስፋ ኖሮት የሚያግዝ የሚተባበር ቢኖር ደላላዎችን እንኳን የማስያዝ አቅም ቢኖር እንትን ትላለህ። ግን እርሱ በርሱ አንድ ሰው በእኔ ላይ ካልደረሰ ምን አገባኝ የሚባል ነገር ሁሉም ጸጥ እያለ ነው። እርስ በርስ እየተሻሻጥን ያለ ነው እና እባካችሁ በቃ በምትችሉት ነገር አግዙን፣ ወላሂ አግዙን። ትክክለኛ እኔ ልናገረው የፈራሁትን ነገር ስለተናገርሽ ከልብ ነው የማመሰግነው። አንደኛ ሶሻል ሚዲያ ላይ ሊቢያ ላሉ ሰዎች የሚሆን የመን ላሉ ሰዎች በታገቱ ምናምን የተባለ ገንዘብ መሰብሰብ መንግስት የከለከለው ለዚህ ነው። አንዳንዴ ሚዲያ ላይ እናንተ ተቸግራችሁ የምትመጡት ብቻ ሳይሆን ነገ ጠዋት እናንተን ሊያሻግር የተዘጋጀው ደላላ ዝቁጭ ገንዘቡን እንዴት ሰብስባችሁ እንደምታመጡት ያውቃል። ስለዚህ የራሳችሁ ሰው አሳልፎ እንደሚሸጣችሁ መንግስትን ጠንቅቆ ስለሚያውቅ ከኢትዮጵያ እንኳን ወደ ዱባይ ምናምን የምትወስዱ እንኳን አምርሬ ነው የምጠላችሁ፣ አምርሬ። ምክንያቱም አብዛኞቻችሁ አጭበርባሪ ናችሁ። እንደዚህ ትንሽ እኔ አሁን መረቁ ጉርሻ ፔጅ ላይ አናገር የሆነ ነበረ። ፎቶአቸውን ላኪልን ፖስት አለው ብሎኛል። እማቃቸው ልጄን የሸጡኝ ሚሚ እዚህ ሻራዳ ሸረን ያለውበት ሰፈር ላይ ሻይ ቤት ከፍታ የምትኖር ሴት ናት። ከባሌ ጋር ተጣልቻለሁ። ባሌ አይመለከተውም፣ እኔ አይመለከተኝም ስለ ባሌ እያለች ነው። አሁን ተሽጠን እኛ ከመጣን ገንዘባችን ከተበላ በኋላ አሁን መቶ ነው ተመልሶ እዛው ወልዶ የተቀመጠው። ምን ይገር ከዚህ በላይ ምን ደስታ ያለው ሰው አይደለም። ዝም ብዬ ነው የምኖረው እንጂ ተሰቆርታ በእምትኖረው ህይወት አይደለም እኮ ወላሂ። ይሄ እኮ ህይወት አይደለም። እኔ 6 ዓመት በሴት አቅም ያለ ምንም ረዳት እየተሰቃየሁ ለምኜ አልቅሽ ያመጣሁትን ገንዘብ ተበልቼ እኔ አሁን ከነ ልጄ የምበላው እያጣሁኝ እየተቸገርኩኝ እነሱ በገንዘብ እየኖሩበት 18000 ዲናር ለምኜ ያመጣሁት 18000 ዲናር ነው ተበላው። በስነ ስርዓት እኔ የሚተባበረኝ ሰው ካለ ፎቶአቸውን ለመስጠት ቤታቸውን ለማሳየት ዝግጁ ነኝ። ምንም የሚያስፈራኝ ነገር የለም። ተበድዬ ነው እንጂ በድዬ አይደለም። ማንም ሰው ምንም ነገር ሊያመጣ አይችልም። ኢንሻአላህ ብሞትም ራሱ ቀደር አላህ ከቀደረብኝ እንጂ የሚመጣብኝ ነገር የለም። አላህ አለኝ። ስለዚህ ምንም የምፈራው ነገር የለም።
ከማስያዝ ወደ ኋላ አልልም። ያ ሀቄን ይሰጡኛል፣ ያ ደግሞ አስይዛለሁ። ቢያንስ እንኳን እኔ ተበልቻለሁ አንዴ። ሌላው ወንድም እህቴ ግን አይበላም። በእነሱ ለመሄድ ፋስቡ እንዲበላ አልፈልግም። ማንም ሰው እንዲበላ አልፈልግም። እኔ ተበልቻለሁ خلاص። ሌላ ሰው ግን ለምኖ የሰው ቲክቶክ ማለት በእነሱ ብቻ ሳይሆን በሌሎቹስ ብቻ ሳይሆን በሀበሻ በራሱ በሀበሻ ወንድማችን ሙሉ ቀን ሙሉ ሌሊት ሲደፍር ሲጫወትባቸው ብሎ እኛን ደብድበው ቆልፈውብን በተራ በተራ ሁላችሁም አይቀርላችሁ። የሊቢያ ስቃይ ማብቂያውን አጥቷል። በየቀኑ የሚሰማውና የሚታየው እየባሰ እየመጣ ነውና የገቡት የሚወጡበትን መንገድ መንግስትም የመንግስት አካላትም ማህበረሰቡም እንድተባበራቸው ስንል በአክብሮት እንጠይቃለን። መቼም ያው እነሱ አንዳንዶቹ ተታለው ነው የገቡት፣ አንዳንዶቹ ደግሞ እያሰቡበት እያወቁበት ነው የገቡት። አሁን ያሉበት ህይወት ግን እዛ ያሉበት ህይወት በጣም አሰቃቂና የሚያስጠላ ለሰው ልጅ የማይገባ አይነት ህይወት ነው የሚኖሩት። በተለይ ደግሞ ሴቶች በጣም እዛ ጋር ያለውን ነገር ሲናገሩ እውነት ለመናገር ይሰቀጥጣል። እውነት የሰው ልጅ በዚህ ልክ በዛ ላይ የራሳችን ዜጋ በራሳችን ላይ ያው የሚያደርሰው ነገር በአሁኑ ሰዓት ላይ ርህራሄና ሰብአዊነት ጠፍቷል በውስጣችን። ለምን እንደሆነ ባናውቅም፣ ለምን በዚህ ልክ እንደምንጨካከን ባናውቅም ጠፍቷል በውስጣችን። እንትን የለም መተሳሰብ፣ መቻቻል፣ መደጋገፍ ጠፍቷል። ስደተኛ ሆኖ በስደተኛ ላይ እዛው መጋዘን ውስጥ ሴት እህቶቻችን ላይ የሚያደርሱትን ነገር ሴት እህቶቻችን አሁን እዛ ያሉበት ሁኔታ ሲናገሩ ያስጠላል። አስቡት እስቲ ስደተኛ ሆናችሁ ተደፍራችሁ ልጅ አርግዛችሁ ለልጆቻችሁ ነው የምታበሉት፣ ለራሳችሁ ነው ጥማችሁ የምትቆርጡት። ምን አይነት ነው ህይወት ነው የሚኖራችሁ? ግን ለምንድን ነው ሌሎቻችሁ ነፃ ይሆናችሁ ማለት ያው እዛው እስረኛም ሆናችሁ ሌሎች ለእህቶቻችሁ የማታስቡት እዛው እንደናንተ እስረኛ ናቸው። ሌላ ተጨማሪ እስር ነው እየዳረጋችኋቸው ያላችሁት። እንደዚህ አይነት ተግባር የምታደርጉ እስረኞችም ተው፣ እዛ ውስጥ ያላችሁ በችግር ለችግር አታርጉባቸው። ሌላው ደግሞ መንግስት እንግዲህ ያው ዙሮ ህዝብ ወደ መንግስት ነው የሚጮኸውና ፍትህ እንላለን። ያው የገቡት እዛ ያሉት የሚወጡበትንና አገራቸው የሚመለሱበትን መንገድ መንግስት ከሊቢያ ወደ ኢትዮጵያ የሚመለሱበትን መንገድ ቢያስተካክልላቸውና ወደ ሀገራቸው ቢመለሱ። ያሉበት ስቃይ ወላሂ ያስጠላል። ጀርባቸው እስኪላጥ እየተገረፉ ከፍሎ ነው እንግዲህ የሚገረፉት። ደግሞ እኮ 1.200,000 800,000 ብር ከዛም በላይ ያን የሚያደርገው ደግሞ ማን ነው? የሀበሻ ደላላ እዛው ላይ ሊቢያ ላይ ያለ ማለት ነው። እየገረፈ ቪዲዮ ይቀርጻቸዋል፣ አገር እየላኩ ብር ያስልካሉ። ስለዚህ አዲስ ብላችሁ የምትጀምሩ ወጣቶች በአይነ ጨፈና አይናችሁን ጨፍናችሁ አይኔ ጨፍኛለሁ አይኔን በጨዋ ጥቤ ልግባ ብላችሁ መንገድ የምትጀምሩ ሰዎች እዛ ያለውን ነገር በደንብ ይዩት እያያችሁ። ሊቢያ ለመምጣት ያሰባችሁ ሰዎች ወላሂ እንዳታስቡ። ደላላ 75% ውሸት ነው። እኔ አሁን ከ100% 75% ውሸት ነው፣ 25% ብቻ ነው እውነት። ሌላው የሚነግሯችሁ 75% እንዳሉ ውሸት ነው። መንገድ ላይ ሌላው ቢቀር እኔ ከፍለው ራሱ የሞቱ እኔ አሁን እዛ መጋዘን 8 ወር በምቆይ ጊዜ ውስጥ 42 ሰው ሞቷል። እኔ እዛ መጋዘን ውስጥ ብቻ ከገባው ጀምሮ አይኔ እያየ ማለት እና ከፍላችሁ ራሱ መንገድ ላይ ከፍለን ራሱ እየመጣን ውሃ ጠምቷቸው የሚሞቱ አሉ። ወላሂ ለአዚም እዛ ሽንት የሚጠጣ ራሱ አለ ውሃ ጠምቶት ማለት እና ደላላ የሚነግራችሁ ነገር እንዳለ ውሸት ነው። እዚህ ያለው ነገር ሞት ነው ወላሂ ለአዚም። ሌላው ቢቀር ብር አዘጋጅታችሁ ራሱ ብትመጡ ከፍላችሁ ራሱ ልትሞቱ ትችላላችሁ። ወላሂ ለአዚም በጣም ነው የሚያስጠላውና ለመምጣት ያሰባችሁ ጭራሽ እንዳታስቡት። እዛው እናታችሁ ጋር ይሻላችኋል። ወላሂ ራሳችሁ ላይ እዚህ ስንት ሰው ያብዳል፣ ስንት ሰው ይሞታል። ሌላው ቢቀር ከዛ ከፍላችሁ መታችሁ እዚህ ጋር ራሱ ደርሳችሁ ትራባላችሁ እና ቤተሰባችሁንም ራሳችሁንም ችግር ውስጥ ነው የምትከቱት። እና ይቅርባችሁ፣ አታስቡት ወደዚህ ያሰባችሁ ሰዎች። ቴንኪው። እንግዲህ ክብራትና ክብራን ዋናው ዓላማችን እሱ ነው። ሊቢያ እያላችሁ የምትነሱ ሰዎች እንዲህ አይነት ስቃይ ውስጥ ነው ያላችሁት። እንደዚህ ፈርማችሁ አምናችሁበት ስቃይ ውስጥ እንደምትገቡ ወስናችሁበት ገቡ።
ይኸው ሊቢያ ካለው ከ17 ዓመት ወንድማችን አንድ በሰምታችሁታል 2 ዓመት እየተሰቃየ ነው። ለዛውም 1.200 ሺህ ብር ከፍሎ 1.200 ሺህ ብር ኢትዮጵያ ውስጥ ይቀይራል። ግን በስቃይ ለመኖር ሊቢያ ውስጥ ይሄ ሁሉ ገንዘብ ከሄደበት ውጪ ነው። እሺ እዛ ሄዶ እየተደበደበ ጀርባው ተላልጧል፣ እየተደበደበ የከፈለው እና ይሄ ዋነኛው ዓላማው። ሌላው ወንድማችንን ሰፖርት ታደርጉታላችሁ። ፎሎ የምታደርጉ ሰዎች በውስጥ 1000 2000 ምናምን አግዙት ለሚበላበት። እኔ ወደ ባህር እንወጣበት ምናምን አላልኳችሁ። እሺ አሁን ወደ እህታችን ሄዳለሁ። ሌላ ሊቢያ ውስጥ ያላችሁ እህቶች ካላችሁ መግባት ትችላላችሁ። እሺ ወንድማችን የምታደርግና እህታችን ሰሚራ ይሰማሻል? አይንህን አንስተህ አማርኛ ቋንቋም ኦሮምኛም ትችላለሽ አይደል? እሺ እኔ በአማርኛ የምጠይቅሽን 2 ጥያቄዎች በኦሮምኛም በአማርኛም አድርገሽ አብራሪያቸው። ከዛ ከኢትዮጵያ ወደዚህ ወደ ሊቢያ መምጣት ያሰቡትን መልእክት አስተላልፍላቸው እንዳትመጡ ብለሽ። አሁን አንቺ ሊቢያ ከሄድሽ ስንት ዓመትሽ ነው? ሊቢያ እንዴት እያሳለፍሽ ነው? ልጆች አሉ አይቻቸዋለሁ በቪዲዮ እና እንዴት እያሳለፍሽ ነው? መንግስት ሲተቀመጠው አለ ውስጥ ተደፍሬ ምናምን የተሰቃየሁ ነው የወጣሁት። ብር ተዋቶልኝ ምናምን ነው የወጣሁት። እዛ ሊቢያ ለሴት ልጅ ደግሞ እንደሚወራ አይደለም፣ በጣም ከባድ ነው። ሰላሙን ያወርድልን። ለሴት ልጅ ከባዱ ነገር መደፈር አለ። በጣም ስቃይ ነው። ትመታለ። ጠይቄ የመጣሁት ትንሽ ብር ነበር እዛ ተስማምቼ የመጣሁት። እዚህ ስመጣ 1,500,000 የጀነት ነው ወይም ደግሞ የገነት በጣም ተመታ፣ ተቀጠቀጠ። ሁሉ በሽተኛው የቀረው አባባ ፍቃይ እንደሚያስተፋል በቃ ሰቃያለሁ፣ ደፈራለሁ። ከዛም በኋላ ወደ ትሪፖሊ መጣሁ። ወደ ትሪፖሊ ደግሞ መጥቼ ሰው ጋር ነው ተጠግቼ ያለሁት። እዚህም ስቃይ ነው። በቃ ችግር ላይ ነኝ፣ ህመም ላይ ነኝ። መታከሚያ እንኳን አጣሁ። ታመምኩ ነው፣ የተሰቃየሁ ነው ያለሁት። የምበላው ነገር የለኝም። ሰው ጋር ጠጋ ብዬ ነው ያለሁት። ተኛው እንኳን እንደዚህ አይነት ቦታ እንዲህ አይነት ፍራሽ ላይ ነው፣ ቆሻሻ ውስጥ ነው የኖርኩ ያለሁት። መታከሚያ እስከማጣ ድረስ ስቃይ ውስጥ ነኝ። በቃ ሊቢያ እንደሚወራው በጣም ከባድ ነው። እዛ ድላላ ዋሽቶ አጭበርብሮ ያመጣል። እዚህ ስትመጣ በጣም ስቃይ ነው። በተለይ ለሴት ልጅ በጣም ከባድ ነው። በጣም ከባድ ነው። ወላሂ በጣም ከባድ ነው። ሊቢያ መምጣት ያሰባችሁ እንዳትመጡ፣ በጣም ችግር ነው። በአሁኑ ሰዓት እኔ ማውራት እንኳን ያመኛል። ልቤን ተመትቼ ለሀገራችን ሰላም ብትሰሩ ጥሩ ነው። ወጣቱ እየሄደ ያለው ልጆችሽ አግብተሽ ወለድሻቸው ናቸው ወይንስ ተደፍረሽ ወለድሻቸው ነው? ያለው ነገር ችግር ብቻ ነው። በጋዜጣ ላይ ተደፍሮ ደከመ። ምን ሰማው የምናየውም የሚያስጠላ የሚዘገንን ብቻ ነው። ስለዚህ ከዚህ በላይ ሰቅጣጭ ነገር የለም። ጋይስ በጣም ሰቅጣጭ ነገር ነው የሰማን ያለ ነው። የማትሰሩበት ለዚህ ነው ሊቢያ ያሉ ሰዎች ባህር ተሻግረው ያበደ ፎቶ ሲልኩ ምንም ፈተና ያሳለፈው አይመስላቸውም። እዛ ያለው አውሮፓ ላይ ምን ታደርግልኝ ይሰማል። በኋላ አልተሳካላቸውም። እየተገረፉ እየተሰቃዩ ነው ያሉት። ስለዚህ ወደ ሀገራቸው መልሶ ታመቻችላቸው እንደ ሰብአዊነት እንደ ሰውኛ ይሄው እንደዛ ቦታ ነው። መኝታዬ እንደዛ አይነት ቦታ ነው። ጅምት ሊቢያ ላይ ጨረሱ በእናታችሁ በስንት ፈጣሪ ብላችሁ አግዙኝ። በቃ በማለት እየሰራልኝ እንኳን አይደለም ኮኔክሽን ራሱ እየተሰቃየሁ ነው። ለዚህ ደግሞ በቃ ይሄው እንደዛ አይነት ቦታ ነው። መኝታዬ እንደዛ አይነት ቦታ ነው። በቃ እዚህ ነው ሰርቼ የምበላው። ሰው ጋር ጠጋ ብዬ ነው ያለው። ምንም የሚረዳኝ ሰው የለኝም። የሕክምና መድኃኒት እንኳን የለኝም። መድኃኒት ታዞልኝ ነበረ። የምታከምበት እንኳን የለኝም። በሳምንት አንድ ደም በአፍንጫዬ ምናምን ልቤን ስለተመታ በአፍንጫዬ ይመጣል፣ ደም በአፌ ይመጣል። መታከም ግዴታ ነው ብሎ ግን ብር የለኝም። በምን ልታከም? መታከሚያ እንኳን አጣሁ። የምበላበት የለኝም በዚህ ሰዓት። አሁንም በድጋሚ የመድፈር ሙከራ የሚያደርጓሉ። አይ መጋዘን ውስጥ በነበርንበት ሰዓት ነው ያ። አሁን ወደ ትሪፖሊ መጥቻለሁ። አሁን ሰላም ነሽ? ኦኬ። ልጆችሽ ጤናቸው ደህና ናቸው? ጤናቸውን ያማቸዋል ወደ ሳያማቸው ደህና ናቸው? አይ እኔ ብቻ ነኝ እንጂ እነሱ ደህና ናቸው። በጣም ያሳዝናል። እሺ አሁን በአማርኛም ኦሮምኛም እቺ ከሆነ እባካችሁ ከጎኔ ቆሙ። የሁለት ልጆች እናት ነኝ። ተደፍሬ ነው የወለድኩትና ወደ ሀገሬ መመለስ እፈልጋለሁ። እስከዛው በላበት የለኝምና ሰፖርት አድርጉኝ ብለሽ መልዕክት አስተላልፊ በፈለግሽ ቋንቋ። እሺ
እሺ ረቤ ጣት ነቀርቃራ ሊቢያ ከስትኝ ጃጅራ ስቃይን አርጋ ጅራ ነብከ ጣፈጣ ረቡ ማጀዳቲ ኩን በርባዲን ብያ ከነቴ ተደፈረኒ ሁኖ ሙጫሌ ወንቲ ቁጉልን ቀቡ ረቡ ማጀዳ ረቡ ጀዳቲ ነብረ ጣፈጣ ኦቦሌዋን ኮ ሊሰኮ ተሰቃያን ጅራ ሊቢያ ረት ዱአን ጅራቦ ነቀርቃራ ነብረ ጣፈጣ ረቡ ማንሶዳና ብየና ማራትን ዱአ ጅራ ዋን ቀብደን ነሬና ብረ ጣፈጣ ዋኒ ዱጉን አሉ ቆሻሻ ከሰረፋራ አረብኒ ነቲ ተበቻ ጀራ ረቡ ማይዳት ነብረ ጣፈጣ ዋን ወደ እንደሰነ ብሪ ተቃየው ነው መቀ ወላሂ ኮኔክሽን እንኳን አለ በቦታ ማንሳያለ እንደ ፈጣሪ ስም ነው ብዙ መቀበል ግነት እንኳን ሌላ ላይ ጨረስ እድሜ ስንት ነው? 17 ስለዚህ ሊቢያ ሄድከው በ15 ዓመት ነው ማለት ነው። ወደ 16 ላይ ነው የመጣው። ትሪፖሊ ነው ያለው። ትሪፖሊ ነው ያለው። ስለዚህ 1 ሚሊዮን ምናምን ከዚህ በፊት እየገረፉ የተቀበሉ ብር ነው 1 ሚሊዮን ነው። 1 ሚሊዮን 200 1 ሚሊዮን 200 ሺህ እናት ይሄን ብር ኬታ መጣች ሰብስባ መስጊድ ቤተ ክርስቲያን ምናምን ሰብስባ እና ደግሞ የሆነ ክረምት ሲሆን ምናምን ጋራጅ ምናምን መሰራበት ሰውዬ ነበር። ከዛ ደግሞ እሱ ደግሞ 200 ምናምን ሺህ ብር አገዛት ምናምን ሌላውን ደግሞ እንደዚህ ትኬት ተሸጦ ጓደኞች ትምህርት ቤት ምናምን ሽጦ ምናምን አፈ ኦኬ አሁን ወደ ኋላ እንድትመለሱ ድምጽ እየሆነ ነውና ወደ ኋላ የምትመለስበት እድል ከተፈጠረ ደስተኛ ነህ? አራውን ወላሂ ከዚህ ስቃይ ታንዲ ወደ ሳም ይመለስ እኔ ከዚህ ስቃይ ብቻ መውጣት ነው የምፈልገው። ወላሂ በኋላ ደግሞ በቃ እናቴ በከብት ያቻለች 4 ወር ሱዳን ቆየች። 4 ወር ደግሞ ተስፋ ምናምን ሲያጡብን ደግሞ በቃ እዛ ወደ ኩፍራ ደግሞ በጣም ያሰቃዩበት ቦታ ምናምን አለ። እዛ ይገርፉሃል ቀን በቀን ምግብ በቃ አይሰጡም ምናምን። ከዛ እዛ በቃ ቀን በቀን እየወሰዱ እየደበደቡን አንዴ ሰቅለውን ምናምን ብረት ላይ አንጠልጥለውን ምናምን እየገረፉን ጀርባችንን ኪደማ ለቤተሰብ ይላካል ምናምን። አንዳንዴ ደግሞ እንደዚህ አስተኝተውን ምናምን እየደበደቡ ለቤተሰብ ይላካል ምናምን። ከዛ በቃ በ8 ወር እናቴ 50 ሺህ ብር 100 ሺህ ብር ምናምን እያደረገች እየፈለገች ምናምን ላከችልኝ። ከዛ በኋላ እዚህ ደግሞ ከወጣሁ በኋላ አሁን ትሪፖሊ ክሪሚያ የሚባል ቦታ ነው ያለው። ከዛ እዚህ ደግሞ ስመጣ ደግሞ በቃ አሁንም ድጋሚ ለባህር ለካ 1 ሚሊዮን 200 ሺህ ብር ተጠይቄያለሁ። ከዛ ደግሞ እኔ ደግሞ እሱን አይደለም እናቴ ጋር ራሱ የቤት ኪራይ እንደዚህ ያለ ምናምን የምግብ ምናምን ስላት ታውቂያለሽ የኔ አቅም በቃ እዛ የኔ አቅም ይጨርሻለሁ ያቅሜን አድርጌልሃለሁ እናቴ ደግሞ የምትለኝ እና እሷም በቃ ከቤት ከወጣሁ ጀምሮ ይኸው አመት ከ8 ወር ከ9 ወር ምናምን ነው እና በቃ እስካሁን እሷም በቃ ወላሂ እየተኛች አይደለም። ሁሌ በደወለች ቁጥር ምናምን በቃ እኔ ጋር ታለቅሳለች። እና በቃ ቢያንስ ለእናቴ ስትሉ አቅም ያላችሁ ጊፍት ያላችሁ በጊፍት ገንዘብን መርዳት የምችሉ ደግሞ ያቅማችሁን አግዙኝ። እዚህ ራሱ የቤት ኪራይ መክፈል አልቻልኩም። በቃ እየተደበቅኩ ምናምን ነው የምኖረው። አንዱ ጓደኛዬ ጋር ሄዳለሁ። ከዛ ደግሞ የቤት ኪራይ ሲደርስ ደግሞ ወደ ሌላኛው ምናምን እየሆንኩ እንደዛ ነው ማድረግ እና አቅም ያላችሁ አግዙኝ። እኔ እዚህ ያለው ስቃይ በቃ ወላሂ እኔ ከብዶኛል በጣም እና በቃ ጠዋት ማታ እያለቀስኩ ወላሂ እየታመምኩ ነው። መጋዝ እንዳላውን ጀርባዬ ጠባሳ ነው እና በእናታችሁ በቃ ያቅማችሁን አግዙኝ። ወላሂ ከብዶኛል። ሚዲያ ላይ ደግሞ ወጥቼ ማልቀስ ከጀመርኩ ደግሞ ወደ 3 ወር 4 ወር ምናምን ግን በቃ የሚረዳኝ ሰው ደግሞ አላገኘሁም። ሰው ዝም ብሎ